ቫይቴስ ቲዮሪም ምንድነው? የኳድራቲክ ፎርሙላን ተጠቅመን ስንሰራ ሁለት ሶሉሽን ነው የምናገኘው። ብዙ ጊዜ አንድ ሶሉሽን ሊሆን ይችላል፣ ኖ ሶሉሽን ሊሆን ይችላል። ግን ሁለት ሶሉሽን ስናገኝ ምንድነው እነዚያ ሁለት ሶሉሽኖች ስንደምራቸው ምን ይሰጡናል፣ ስናባዛቸው ምን ይሰጡናል የሚለውን እሱን ነው ቴስት የሚያደርገው። ቫይቴስ ቲዮሪም እሱን ነው ዩዚንግ ኳድራቲክ ፎርሙላ ሶልቭ እናደርጋለን። ሶልቭ ስናደርግ ሁለት አይነት ሶሉሽን እናገኛለን ማለት ነው። ፖዚቲቭ እና ኔጌቲቭ ሊሆን ይችላል። ብቻ ሁለት ሶሉሽን ስናገኝ እነዚያን ሁለት ሶሉሽን ዋን ታይምስ ሶሉሽን ዋን ፕላስ ሶሉሽን ቱ ምን ይሰጠናል የሚለውን እሱን ቴስት ነው የሚያደርገው ማለት ነው። ስለዚህ እሱን እናያለን። ለምሳሌ መጀመሪያ ዩዚንግ ኳድራቲክ ፎርሙላ የኤክስ ቫሊዩ ምንድን ነው የምናገኘው? ኤክስ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዞል ኦቨር 2a ነው። ዚስ ዋን ኳድራቲክ ፎርሙላ ነው። እንግዲህ ይህ ኳድራቲክ ፎርሙላ ተጠቅመን ስንሰራ ኤክስ ቫሊዩ ፖዚቲቭ ኦር ኔጌቲቭ እዚህ ጋር ሁለት ስላለች ሁለት አይነት ሶሉሽን ነው የምናገኝ ማለት ነው። እዚህ ጋር ላይ አሁን ይችኛዋ ዲተርሚናንት ትባላለች። ዲስክሪሚናንት ትባላለች። ዲስክሪሚናንት ማለት አንድ ኳድራቲክ ፎርሙላ ሶሉሽን አንድ ሶሉሽን ያለው ሁለት ሶሉሽን አለው ወይስ ሶሉሽን የለውም የሚለውን ቴስት የምናደርግበት ነው። ሶ ዲስክሪሚናንት ትባላለች ይችኛዋ ማለት ነው። ቢ ስኩዌር ማይነስ 4ac ማለት ዲስክሪሚናንት ነው የምትባለው። ዲስክሪሚናንት ሁለት አይነት ሶሉሽን ስላለው የመጀመሪያውን r1 ብለን ብንወስድ ሩት 1 ሶሉሽን 1 ማለት ነው። ሶሉሽን 1 ምንድን ነው? ማይነስ ቢ ፕላስ ፖዚቲቭን መውሰድ እንችላለን ማለት ነው። ቢ ስኩዌር ማይነስ 4ac ዞል ኦቨር 2a ይሆናል ማለት ነው። ሩት 2 ደግሞ ምንድነው የሚሆነው? ሩት 2 ደግሞ ኔጌቲቭን እንወስዳለን ማለት ነው። ማይነስ ቢ ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዞል ኦቨር 2a አሁን ይችኛዋ ሩት 1 እንደ ሩት 2 አንደኛው ሶሉሽን እና ሁለተኛው ሶሉሽን ማለት ነው። አሁን ይሄኛውን ሩት 1 እና ሩት 2ን ሶሉሽን 1 ነው ሶሉሽን 2 ማለት ትችላላችሁ። እሱን ስንደምረው ምን ይሰጠናል? አሁን የመጀመሪያው ይችኛዋ ሩት 1 ፕላስ ሩት 2 ምን ይሰጠናል? እዚህ ኢኳል ቱ ማይነስ ቢ ኦቨር ኤ ነው የሚሰጠን። ማይነስ ቢ ኦቨር ኤ ነው። ታይምስ ስናደርገው ደግሞ ሩት 1 ታይምስ ሩት 2 ምን ይሰጠናል? ሲ ኦቨር ኤ ነው የሚሰጠን። ሲ ኦቨር ኤ። ስለዚህ ቫይቴስ ቲዮሪም እነዚህን ነው በቃ ቴስት የሚያደርግ እነዚህን ነው ማለት ነው። በቃ ስቴት የሚያደርግ ይሄንን ነው። እነዚህ ሁለቶችን ብቻ ነው በቃ ሌላ ምንም ነገር የለውም። እነዚህን ነው ቫይቴስ ቲዮሪምን ዲፋይን አድርጉ ተብላችሁ ፈተና ላይ ብትጠየቁ በቃ እነዚህ ቁጭ ታደርጋላችሁ። ቦዝ ፕሮዳክት ኤንድ ሰሜሽን ሩት 1 ፕላስ ሩት 2 ከዛ ደግሞ ሩት 1 ታይምስ ሩት 2 እነዚህ ሁለቶችን ስቴት ታደርጋላችሁ። አለቀ ማለት ነው። ምንድነው ይሄኛውን ቀጥታ መደመር ነው። ይችን ቫልዩ እና ይችን ቫልዩ ስደምሯት ይሄ ፖዚቲቭ ነው ይሄ ኔጌቲቭ ነው አይደል? ይጣፋል ማለት ሲጣፋ የሚቀረው ምንድነው? ማይነስ ቢ ይሆናል። ማይነስ 2b ይሆናል ማለት ማይነስ 2b እና 2a አለች 2 በ2 ይጣፋል። የሚቀረው ምንድነው? b ኦቨር a ነው የሚቀረው ማለት ነው። ስናባዛውም እንደዛ ነው። ከዛ እንትን ብሎ የሚቀረን ይቺ ነች ማለት ነው። ማይነስ b ኦቨር a ይችኛዋ ደግሞ ፕሮዳክቷ c ኦቨር a ያው ይችኛዋ a እንደ b ያው ኳድራቲክ ፎርሙላ የተወሰደ ነው። ኳድራቲክ ፎርሙላ ውስጥ ከዛ የተወሰደ ነው ማለት ነው። ኳድራቲክ እንደምንለው ያው ከዚህ በፊት አይተናል። ax ስኩዌር ፕላስ bx ፕላስ c ኢዝ ኢኳል ቱ 0 በዚህ ፎርሙላ ስለሚጻፍ ማለት ነው። ስለዚህ እዚህ ጋር ቤዝድ ሆኖ ነው ቫይቴስ ቲዮሪም ይሄንን ፕሮዳክት እና ሰሜሽን ስቴት የሚያደርገው ማለት ነው። ላይክ ፎሎ ሼር እንዳይረሳ። ቴንክ ዩ